ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያዘጋጀንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዕለት እንግዲህ የተለያዩ ተጠባቂ ጨዋታዎች ሲኖሩ 4 ሰዓት ተኩል ላይ ቼልሲ ከሊድስ ዩናይትድ፣ ኤቨርተን ከበርንማውዝ፣ ቶተናም ከኒውካስል ዩናይትድ ጨዋታ ያላቸው ሲሆን 5 ሰዓት ላይ ማንቸስተር ዩናይትድ ከዌስትሃም እና ናፖሊ ከኮሞ ጨዋታ የሚኖራቸው ይሆናል። በዚህ ዙሪያና ሌሎች አዳዲስና ትኩስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከዛሬው ተጠባቂ ጨዋታዎች ውስጥ አንዱ እንግዲህ ማንቸስተር ዩናይትድ ከዌስትሃም የሚያደርጉት ጨዋታ ነው። ባለፉት 3 የፕሪሚየር ሊግ የውድድር ዓመታት ማንቸስተር ዩናይትድ ወደ ለንደን ስታዲየም አቅንቶ ባደረጋቸው 3ቱም ጨዋታዎች እንግዲህ ተሸንፏል። በዛሬው ዕለት ያሸንፋል ወይስ አያሸንፍም የሚለው ተጠባቂ ጨዋታ ያደርገዋል። እናንተም ግምታችሁን ኮመንት ላይ አስቀምጡልን። የስፔን ክለቡ ሪያል ቤቲስ በኦፊሻል ገጻቸው ባጋሩት መልእክት ዛሬ ቀኑ ደርሷል፣ እባካችሁ ማንቸስተር ዩናይትድ ይህን ሰው ካለበት ህመም ነፃ አውጡትም ብለዋል። በዛሬው ዕለት ተጠባቂ ጨዋታ ከሆኑት ውስጥ ኤቨርተን ከበርንማውዝ ያላቸው ሲሆን ለኤቨርተን በሊጉ 12ኛ ደረጃ ላይ የሚገኙ ባለፉት ሳምንታት በነበራቸው ወጥ ያልሆነ ብቃት ምክንያት ወደ መካከለኛው የደረጃ ሰንጠረዥ ዝቅ ብለዋል። ዛሬ በቤታቸው የሚያደርጉትን ጨዋታ ማሸነፍ ከቻሉ ወደ ላይኛው አጋማሽ ለመጠጋት ትልቅ እድል ይኖራቸዋል። ለበርንማውዝ ከወራጅ ቀጠናው ስጋት ለመራቅ የሚጫወቱት ጨዋታ ነው። ከሜዳ ውጪ በሚያደርጓቸው ጨዋታዎች ነጥብ መጋራት ወይም ማሸነፍ ለሊጉ ህልውናቸው ወሳኝ ነው። በዚህ ጨዋታ ላይ ያላችሁን ግምት ኮመንት ላይ አስቀምጡልን። ዌስትሃም ከማንቸስተር ዩናይትድ። ይህ ጨዋታ ለዌስትሃም ከወራጅ ቀጠና ለመውጣት የሚደረግ የሞት የሽረት ትግል ነው። በአሁኑ ሰዓት 18ኛ ደረጃ ላይ የሚገኘው ዌስትሃም ማሸነፍ ከቻለ ግን ለጊዜውም ቢሆን ራሳቸውን ነፃ ያወጣሉ። ለማንቸስተር ዩናይትድ በማይክል ካሪክ ስር 4 ተከታታይ ድሎችን አስመዝግበው ለሻምፒዮንስ ሊግ ቶፕ 4 ብቁ መሆናቸውን እያሳዩ ነው። ዛሬ 5ኛውን ተከታታይ ድል ካገኙ ፍራንክ አይሌት የተባለው ደጋፊ ዩናይትድ 5 ጊዜ በተከታታይ እስኪያሸንፍ ድረስ ለ500 ቀናት ያላስላጨውን ጸጉሩን ዛሬ ይቆረጣል ተብሎ ይጠበቃል። ቶተናም ከኒውካስል ባለው ጨዋታ ለቶተናም በቶማስ ፍራንክ የሚመራው ስፐርስ ባልተጠበቀ ሁኔታ ወደ ወራጅ ቀጠናው እየተጠጋ ነው። ላለፉት 7 ጨዋታዎች ድል አልቀናቸውም። ዛሬ ካልበረቱ ግን የሊጉ ህልውናቸው አደጋ ላይ ነው። ለኒውካስል ደግሞ ኤዲ ሃው በከፍተኛ ጫና ውስጥ ይገኛል። ላለፉት 3 ጨዋታዎች ተሸንፈው ወደ 12ኛ ደረጃ ወርደዋል። ለአውሮፓ ውድድር ኢሮፒያን ስፖርት ለመድረስ ዛሬ የግድ ማሸነፍ አለባቸው። ጆን ስቶንስ ወደ ሜዳ ተመልሷል ሲሉ ጋርዲዮላ ተናገሩ። የማንቸስተር ሲቲው ተከላካይ ጆን ስቶንስ ወደ ቡድኑ ስብስብ መመለሱን አሰልጣኝ ፔፕ ጋርዲዮላ አስታውቀዋል። ጆን ስቶንስ ተመልሷል፣ ለነገው የፉልሃም ጨዋታም ዝግጁ ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። በሌላ በኩል ኩሳኖቭ ለጨዋታው ዝግጁ መሆኑን ያነሱት አሰልጣኙ ምንም አዲስ ጉዳት የለንም ብለዋል። ሞሮኮ በዓለም ዋንጫ የአውሮፓ ተፎካካሪ ትሆናለች ሲሉ አሰልጣኝ አርሴን ቬንገር ተናገሩ። ፈረንሳዊው የቀድሞ አሰልጣኝ አርሴን ቬንገር ሞሮኮ በቀጣይ የአውሮፓ ሀገራት ፈተና እንደምትሆን ገምተዋል። በቀጣዩ ዓለም ዋንጫ ሞሮኮ የአውሮፓ ሀገራት ትልቅ ተፎካካሪ ትሆናለች ሲሉ አሰልጣኝ አርሴን ቬንገር ተናግረዋል። አሰልጣኙ አክለውም በቀጣይ 5 የዓለም ዋንጫ ውድድሮች ሞሮኮ ልታሸንፍ ትችላለችም ብለዋል። አሁን ላይ ሞሮኮ ከአፍሪካ ሀገራት ተርታ መመደብ አትችልም። ቡድኑ ከምርጥ የአውሮፓ ሀገራት ተርታ መሰለፍ የሚችል ነው ሲሉ አሰልጣኝ አርሴን ቬንገር አሞካሽተውታል። ጸጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል ሲል አሰልጣኝ ማይክል ካሪክ ተናገረ። ማንቸስተር ዩናይትድ 5 ጨዋታዎችን በተከታታይ ካላሸነፈ ጸጉሬን አላስተካከለም ያለው ደጋፊ የዛሬ ምሽቱን ጨዋታ እየተጠባበቀ መሆኑ ተሰምቷል። ስለ ሁነቱ የተጠየቁት አሰልጣኝ ማይክል ካሪክ ያንን ነገር አውቀዋለሁ፣ ልጆቼም ነግረውኛል ብለዋል። ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አንወስደውም፣
ፕሮፌሽናል መሆንም አለብን ሲሉ ገልጸዋል። አሰልጣኙ አክለውም መረዳት እንችላለን፣ ይህ ነገር ያዝናናል፣ ነገር ግን በጨዋታችን ላይ ምንም አይነት ተጽዕኖ አይኖረውም ሲሉም ገልጸዋል። እናንተስ ምን ታስባላችሁ? ማንቸስተር ዩናይትድ የዛሬ ምሽቱን ጨዋታ አሸንፎ ይህ ደጋፊ ጸጉሩን ይቆረጠዋል ወይስ አይቆረጠውም? ሀሳባችሁን ኮመንት ላይ አስቀምጡልን። ለዛሬ ያጠናከርናቸው ዜናዎቻችን ይህን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ በአክብሮት እመኛለሁ።